አመድ አፋሽ በሆኑበት ሀገር ከየት መጡ የማንላቸው መቼ በቅለው መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ሰግጠ ደድበ ታሪክ ሰራ ብለው መኪና የሚሸለሙበት ዘመን ላይ ደረስን። ኦፕስ በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ የተስተቀር ሴት ናት። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ ማይቀር። እናት የምታሳድገው ልጅ ጋጠ ወጥ ነው አላልኩም። የሴት ልጅ አላልኩም። ታምም ያለው ጸልዩልኝ አለ ማስተር አብነት። ብር ከሌለ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። ተሙዬ ቪዲዮ ጀምሯል። አዎ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስ እና አጃይብ በሚያሰኙ እጅን ባብ በሚያስጭኑ አነጋጋሪ በሆኑ ቪዲዮዎች ተከስተናል። እንደተለመደው ከቪዲዮዎች ጋር ወንድማችሁ ተሙ ንጉሴ እንዲሁም ግስላው ጋር አብረን በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም። ምንም አይነት ቼክ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ስታረጉ ለማበረታቻ ልባችን በደስታ ይላል። ምክንያቱም እዚህ ቤት ውስጥ የሳቅ ጨዋታ እንዲሁም የደስታ የፈታ ቤት ነው። እዚህ ቤት ውስጥ ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ካላችሁ እምቢ አለን እኛ አላልን። በራችን ክፍት ነው። ለቤታችን አዲስ ከሆኑ የሰብስክራይብ በተኗን በመጫን ቤተሰብ ሆነው ሁሌ ደስታ፣ ሁሌ ጨዋታ፣ ሁሌ ፈገግታ እንዲሁም መማማር ነው። ላይክ እያረጋችሁ ዳይ ወደ ቪዲዮ 10,000 ላይክ ይግባ እስቲ ዛሬ። ሃይስኩል ተማሪዎች እያሉ ወዷት የፍቅር ጥያቄ አቅርቦላት የፍቅር ጥያቄውን ውድቅ አድርጋ ዳይሬክተሩ፣ ተማሪዎቹ፣ መምህሩ የትምህርት ቤት ጥበቃው ጭምር ሳይቀር እንዲስቁበትና እንዲሳለቁበት ያደረገችው ልጅ ከዓመታት ቆይታ በኋላ የሱ ድርጅት ላይ ልትቀጠር መጣች። ይሄ ነገር በሀገራችን ኢትዮጵያ የተከሰተ እውነተኛ የፍቅር ታሪክ ነው። ገና የሃይስኩል ተማሪዎች እያሉ ተፈቃሪዋ ትምህርት ቤት ውስጥ ካሉ ተማሪዎች ውስጥ በጣም ረጋ ያለች ቆንጂዬና ረጅም የምትባል ልብን የምታስደነግጥ ሴት ነች። እናቺ ልጅ ያያትና በጣም ይወዳታል፣ ከመውደድም አልፎ ያፈቅራታል። ታዲያ አላስቻለውም፣ ሄዶ ይነግራታል። ታዲያ አፍቃሪው ላቀረበው የፍቅር ጥያቄ ጥሩ መልስ ነበር የሚያገኘው። የፍቅር ጥያቄውን ውድቅ ታደርጋለች። ጉዳዩን ለቤተሰቦቿ ትነግራለች። ቤተሰቦቿ መጥተው ለትምህርት ቤት ዳይሬክተሩ ይነግራሉ። የትምህርት ቤቱ ዳይሬክተር ቢሮ ድረስ ያስጠራውና ይሄንን ተግባሩ በድጋሚ የሚፈጽም ከሆነ ከትምህርት ቤት እንደሚባረር ጭምር ማስጠንቀቂያ ይሰጠዋል። ታዲያ በዚህ ተግባሩ የትምህርት ቤቱ ተማሪዎች በሙሉ መምህራኖቹ፣ ዳይሬክተሩ አለፍ ሲልም የትምህርት ቤቱ ጥበቃዎችም ጭምር ይሄን ጉዳይ ያውቁና እሱን ባዩ ቁጥር መሳለቂያ ያደርጉታል። እናም በዛም ዓመት የማትሪክ ፈተና ተፈታኞች ነበሩ። የማትሪክ ፈተናውን እሱ ይወርቃል፣ እሷ ታልፋለች። እና ከ10ኛ ክፍል የወደቀው አፍቃሪ ትምህርትን ለምን ብሎ ፊቱን ወደ ቢዝነስ ዓለም አዞረ። እሷ ትምህርቷን ቀጠለች፣ ዩኒቨርሲቲን ገባች፣ ዩኒቨርሲቲ ተማራ ጨርሳ ወጣች። ታዲያ ግን በዚህ ዓመታት ውስጥ እሱ የግል ቢዝነስ ጀምሮ ከበርካታ ዓመታት ቆይታ በኋላ ቢዝነሱ ከፍ ይልና ትልቅ ድርጅት ይሆናል። እናም ድርጅቱ የቅጥር ማስታወቂያ ያወጣል። የቅጥር ማስታወቂያ ካወጣ በኋላ ለኢንተርቪው ካለፉ ሰዎች ውስጥ መካከል አንዷ እሷ ነች። እና ፋይሎችን በሚያገላብጥበት ወቅት የዚች ልጅ ፋይል ያገኘዋል። በጣም ደነገጠ፣ በጣም ተርበተበተ። አስተዳደሩን ይጠራና በጌት ምጣና ኢንተርቪው ትደረግ የሚል ቀጥተኛ ትዕዛዝ ይሰጠዋል። ከዛ ወደ ቤት ይሄዳሉ። ወደ ቤት በሄደበት ወቅት ግን በጣም ተጨንቆ ነበረ። በጣም ያስጨነቀው ነገር አግብታ ቢሆንስ፣ አግብታ ወልዳ ቢሆንስ የሚለው ነገር በጣም ጭንቀት ፈጠረበት። አዳሩን ሲጨነቅ ያድራል። አይነጋ የለም። ቀኑም ነጋና ወደ ቢሮ ሄደ። እሷን መጣች። ቢሮ ስትገባ ግን ድንገት ስታየው አላወቀችውም ነበር። እሱ ግን ባያት ወቅት በጣም ተደናግጦ ነበር። ይባስ ውበቷ ከቀድሞ ጨምሮ አምሮባት ተውባ ነበር ያገኛል። እናም ቢሮ እንደገባት ምንም አይነት የኢንተርቪው ጥያቄ ሳይጠይቃት አልፈሻል፣ ተቃጥረሻል ብሎ ማተመቱ ማረጋገጫ ይሰጣል። በዘመን ይህ ምስኪን አፍቃሪ አይኑን ወደ ጣቶቹ ያረጉራል። በዚህ ጊዜ ጣቷ ላይ ቀለበት አገኘ። እናም ልትወጣ ስትል አንድ ጥያቄ ጠየቃት። እጅሽ ላይ ያለ ቀለበት ምንድን ነው? አግብተሻለሁ የሚል ጥያቄ ጠየቃት። በዚህ ሰዓት አዎ አግብቻለሁ፣ አንድ ልጅም ወልጃለሁ የሚል መልስ ሰጠችው። ደነገጠ፣ በጣም ተርበተበተ። በመሀል ፈገግ አለችና አይ አይደለም የጓደኛዬ ነው ለመምረቅ ይሆን ይችላል ብላ አድርጊው ብላኝ ነው የሚል ምላሽ መለሰች። በጣም ደስ አለው። ታዲያ ልትወጣ ስትል ጠራትና አላስታውሽኝም የሚል ጥያቄ ጠየቃት። እሷ ግን በፍጹም አላስታወሰችውም ነበር። አስታወሰና ነገራት። ያኔ የፍቅር ጥያቄ ያቀረበላት ሰው እሱ መሆኑን ነገራት። ደረቱ ላይ ተለጠፈች፣ ተንፈቅፍቃ አለቀሰች። ያኔም ተወደው እንደነበረ ታፈቅረው እንደነበረ፣ ነገር ግን ቤተሰቦቿ ትምህርቷን እንድጨርስ ሲፈልጉ ስለነበረና ቤተሰቦቿን ማስከፋት ስለማትፈልግ ከእሱ ጋር ፍቅር ከጀመረች ትምህርቷ የሚበላሽባት ስለመሰላት ያንን ነገር ውድቅ እንዳደረገች ነገረችው። እናም አንድ ላይ መሆን ጀመሩ። ከ1 ዓመት የፍቅር ቆይታ በኋላ ተጋቡ። አሁን የ2 ልጆች እናትና አባት ሆነዋል።
ሜቢ ፍቃደኛ ከሆኑ ጠይቂያቸው፣ ፍቃደኛ ከሆኑ ፎቶዋቸውንም አያይዝላቸዋለሁ። ሄይ መተ መጨረሻ ናበላቸው። ለማንኛውም የፊልሙን ርዕስ ንገረኝ፣ አውርጄ ማየት ፈልጋለሁ። እኔ ጥያቄ አለኝ፣ እንደው መስቀለኛ ጥያቄ። መጀመሪያውንም አፍቅረው ቢሆን ኖሮ ለምን ለቤተሰቦቹ አቀሳስራ ልጁን ዋርኒንግ ውስጥ ከተተችው? አንተ ኢንስፔክተር ነበርክ እኮ፣ ያለ ቦታ ነው እዚህ ቁጭ ያልከው። አንጠርጥርኩ ስንጠረጥር የሚያስጠረጥራተን ነው እንጂ ስንጠረጥርማ ያምጣው ነው። እንደው አስማተኛ አትበሉኝና የዚህን ታሪክ መጨረሻውን ምን እንደገመታችሁ ልንገራችሁ። እስከዛ ድረስ ኮሜንት ላይ የጻፋችሁ ከተበላችሁ ላይክ እያደረጋችሁ ሂዱ። በስተመጨረሻም እሱ መሆኑን አውቃ ደረቱ ላይ መታ ስትለጠፍና ብላ ስታላዝን ምን ይፈጠራል? የወንድነት ሆርሞኑ ይገፋፋውና አቺ ውጪ ብሎ ይገፈትራታል ብላችሁ አስባችሁ ነው። እኔም እንደዛ ነው ያሰብኩት። ተበልተናል። ላይክ አርግ። ለነገሩ የወንድ ልጅ መከራ እስካሁን ድረስ አላቆምም። 2018 በተለይ ብዙብናል። ተመልከቱልኝ። የፍቅርሽን መምጣት ስጠብቅ ሰው አላት የላትም ስጠይቅ ዛሬ ላይ ወደድኩት ካልሽማ ኑሪ በልቤ ላይ ከተማ ለአንድ አፍታ ዝምታሽ ተሰብሮ ገደር አንደበትሽ ተናግሮ መውደድሽ የሰማው ቀንማ ማንንም አልሰማ እያዋደድኩሽ ኖራለሁ ችዬ ድንድረንደንደ በኔ ቆንጅዬ እንደው ያዳም ልጅ ሁላ እንደው የታለ የጋሽ ንጉሴ ሆርሞን? የታለ ያ ወንድነቱ? የታለ ያ ፀጉር ማጎፈር? ለነገሩ የመቋጠር ጀመራችሁ። ልፍስፍስ ሽልፍትፍት ብላችሁ ቁጭ ብላችኋል። ወንድ ልጅ እኮ ምንድነው የሚያደርገው? ግሴ ቀድመህ ትሄዳለህ። የምትወዳት ከሆነ የፍቅርሽ ሚዳንቆ ልቤ ላይ ፈንድቆ በሮዛ አበባ ላይ ምናምን ብለት ይደረደራል። ላስብበት እልሃለች። ይሄ ማለት የእሺ ሜትሮሎጂ ነው። ወዲያውኑ ብሎክ አይደረግም። የሚደብራት ከሆነ ወዲያውኑ አይ አልፈልግም፣ ትምህርቴን መማር ፈልጋለሁ፣ ለቤተሰቦች ጥሩ ነገር ማድረግ ፈልጋለሁ ብላ ፍግፍ አልፈልግም ስትልህ የዛን ሰዓት ፊቱ ላይ እንደተተፋበት ጎረምሳ ብለህ ጠርገህ ላይፍህን ለመቀየር መንገድህን ትጠርጋለህ። ምክንያቱም ከጀርባ መከራዋን ስትበላ የኖረች እናትና ፍዳዋን እየበላ ያለ አባት ስላለ እነሱን ቀና ለማድረግ ጎንበስ ማለት አለብህ። አንተ እንደ ፕሪሚየር ሊግ ተጫዋች በምርክክ ፈሽ ብለህ ሄደህ ታገብኛለሽ ወይ ትላለህ? እሺ ብላ በታፈቅር ራሱ በዚህ እድሜ በምን ልታስተዳድራት ነው? በሕገ መንግስቱ ፀጉርህ እንደዚህ ጭድ ይመስል አንጭድ ራስ ከምረው ኮሌታ ላይ ያለው አቧራ ጭቃው ቤት የሚለስን መታዚ ትላለህ። መጀመሪያ የራስን ህይወት ቀይር ወንድሜ ከምታለቃቀስ። እውነት አንተን እሺ ብላ አብራ የምትኖር ሴት ካለች እንደው ከጥፍሯ ዋናው አይበቃም፣ ሌላ አዲሽናል ተሰርታ ያንተንም የሷንም አንድ ላይ ነው የምታከው። በዚህ ሁኔታማ አይሆንም። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እንዴ ስንቱን የተለያየ እምነት እንዴ አንተ አንድ እምነት አይደል? መቼም እናንተ እውነት አትወዱም። ከእውነት ጋር ተጣልታችኋል። እኔ ነኝ እንግዲህ እውነት ዋጋ እየከፈልኩ ለእናንተ አስራቱኝ እናንተን ለማንቃት ጠዋት ማታ የምተጋው እንጂ ለእናንተ እኮ እየቀባጠርኩ እያስመሰልኩ ገንዘብ ማምጣት ይቻላል እኮ። ግን በወንድም በእህት በሀገር ላይ ገንዘብ አይሰራም። እውነት ጋር እንግባባ፣ እውነት እንወቅ፣ በእውነት እንመላለስ፣ ለእውነት እንኑር። ዝም ብለን አንቀባጠር። አሁን ሲሉ እንድትጨነቁ ፈልጌ አይደለም። በየእምነት አባታ በየእምነታችሁ ምናምን ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ።
ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሄደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። ጸሎት ማለት ጩኸት ማለት ነው። ምንም አይነት ውጤት የማያመጣ የሚመጣ ስለሚመስላችሁ ነው እንጂ በየትኛውም ቦታ ላይ ምንም አይነት ነገር በጸሎት ምንም የሆነ ነገር የለም። የሆነ ስለሚመስለን ነው። መልካም ቀን። እንደው ጣጣዬ እንደው ይሄን ነገር ረጋ ብዬ ነው የምነግራችሁ። ጣጣዬ ምን ትላለች? ብዙ ጊዜ ብየዋለሁ። 7 ዓመት ባይማሩ 70 ዓመት ይድንቁሩ ትላለች። በአንተ አልፈርድም። ነገሩ በእድሜ ድንጋይም ይበልጠናል በእድሜ። ያው ዋናው ቁም ነገሩ ነው። እንደው የአንዳንድ ሰው አስተሳሰብ ዝናብ የነካው ካካ ታውቃለህ አይደለ? እዛ ዳር ላይ ዝብልል የተደረገ ይቅርታ ለቃላት አጠቃቀሚ እሱን ነው የምትመስለው። ምን አለ ዝም ብትል። አሁን ላይ ሶሻል ሚዲያ ላይ አንድ ሰው የራሱን ሐሳብ ሲያስተላልፍ ሰዎች ያንን ነገር የሚረዱበት መንገድ መከራ ነው። በቃ አፈር ድሜ ነው የሚያበላ። አሁን ለምሳሌ አንድ ታሪክ ትዝ አለኝ። አንድ አባትና ልጅ አህያ ሊሸጡ ወደ ገበያ ይወጣሉ። እየነዱ ሲሄዱ በመንገድ የሚያልፉ ሰዎች ምን አይነት ሞኝ ናቸው፣ አህያዋ ላይ ተሳፍረው አይሄዱም ወይ ይላሉ። እውነትም ብለዋል። እስቲ አህያዋ ላይ ተሳፍረን እንሂድ ብለው አህያዋ ላይ ተቀምጠው ሲጓዙ ቀጣይ የሚመጣው ሰው እንዴ ለአህያዋ የማያዝኑም እንዴ? ሁለት ሆነው ሊገሏት ነው ወይ? አንዳቸው እንኳን አይሳፈሩም ወይ ሲባል እውነታቸውን ነው። አባት ወርዶ ልጅን ያስቀምጥና መንገዳቸውን ይቀጥላሉ። አጋጣሚ ሆኖ ደግሞ ሌላኛው ሲመጣ ምን አይነት ልጅ ነው የዘንድሮ ልጅ እንደው አይናውጣ አባቱን በእግር እያስኬደ ልጅ ይሳፈራል ተባለ። ድጋሚ ልጅ ይወርዳል፣ አባት ይቀመጣል። ቀጣይ የሚመጣውም ሰው እንዴ ምን አይነት ጨካኝ አባት ነው ልጁን በእግሩ እያስኬደ እሱም ይሳፈሩ ብሎ መናገር ጀመሩ። በስተመጨረሻ ቢመራቸው አባትም ልጅም አህያዋን ተሸክመው መሄድ ጀመሩ። የኛውን አሁን ያለንበት ሲቹዌሽን ይሄ ነው። ማይጠቅም ነገር ከሆነ ዝም አይነቅዝም አይደል? ግሴ ዝም እኔ እዚህ መቼስ እውነት የሚናገር ሰው አትወዱም። ይሄ ነው የጭቃ ውስጥ ሾህ ማለት። በማር የተለወሰ መርዝ መርጨት። እውነትህን ነው ግሴ። ታውቃለህ እንዲህ ሰውዬውን ተመልከት። ታናናሾችም እንደሚሉ Here we go, Ethiopia people. ይድረስ ለኢትዮጵያ ሕዝብ with the face ማስተር አብነት እኛን ሻጉዳሉ። ያ ምንድነው ካላችሁ እሱ ታምሞ ሌላ ሰዎችን እየረዳ ማስተር አብነት የታመሙትን እየረዳ ነው። ኧረ በእናታችሁ እሱ አሁን ምን ይፈልጋል ካላችሁ ጸሎት ነው። ጴንጤን ማንም ሆናችሁ መጸለይ ነው። እሱ መዳን ነው የሚፈልገው። የታመሙትን ይረዳል። መጀመሪያ ኧረ በእናታችሁ አሁን ጸልዩ። እናመሰግናለን። ይመቻችሁ። ኧረ ወይኔ በዚች ባላቸው ባልበሰለች ለጋ አይምሮ የሚያስቡትን ተመልከቱልኝ። አንተ ጸሎት ማለት ጩኸት ነው ትላለህ። አንተ ለነገሩ ይላል እኮ ባለፈው ትዝ ይላል ድራፍት የሚከለክል ፈጣሪ አይደለም ብሏል። ይሄ ነው ለሶስት ሆኖ መሀከል ላይ አንድ ሴት ልጅ አስቀምጠው ቪዲዮ ሰርተንላችሁ ነበረ። እንደው ማስተር አብነት የተናገረው ጸሎት አድርጉልኝ ሁላችሁም፣ እስልምናውም ፕሮቴስታንቱም በየሃይማኖቶቹ ጸልዩልኝ ያለው። ጸልዩልኝ ብሎ እንዲህ ያለን ብር ስጡኝ ቢል ምን ልንለው ነው? ዘቅዝቀን ልንሰቅለው ነው? አረ ወገን ረባካችሁ እንደው ተደናጊራ የሆነ እኮ ነገር። በነገራችን ላይ ማስተር አብነት ኢትዮጵያ ውስጥ በሚገኝ አንድ ትልቅ ሆስፒታል ውስጥ ክትትል እያደረገ ነው። ውጤቱን ገና አልሰማንም። ፈጣሪ አምላክ በጎን ያደርግልህ። ዘ ፓወር ኦፍ ሜካፕ ቶፕስ ሌላ ሰው ነው እዴ አሁን ነው ጉድ ማለት ወገን። ይሄ ማለት እኮ አሸዋ ግርፍ ተስማምታችሁ ጅብሰም ሲሰራላችሁ ማለት ነው። አረ ወገን ሰርጀሪና ሜካፕ እየለየን እንጂ እንደ ማይክል ጃክሰን ጭራሽ ገልበጠ ታመጣልናል። አረ ባዶ የማይመጣም ይኩቤ ኢትዮጵያ ውስጥ ነው ነገሩ። ዘፈኑ ትግርኛ ነው። ግሴ ፊት እያጠብክ ተመልከት። እኔ አላምንም። ሴት ልጅ ማየት ጠዋት ነው። በጠዋት ልክ የአይን አሯን ፈንቀል ሳታደርግ ሄደ ፊት ለፊት ከቤን ታገኘዋለህ። ወገን ይሄ እኮ የሜካፕ ጉድ ባለፈውም ነግሬያችኋለሁ። በሜካፕ ምክንያት አረብ ሀገር ሚስቱ ፈቷል እኮ። ቀድሞ ያያት በሜካፕ ነው። ኋላ ላይ ፊቷን ታጥባ ከዋና ሲወጡ ዋናው ትክክለኛው ፊቷ ገጫለ ኦሼፑ። እንደውም አንዱ ጓደኛዬ በሆነ አፕሊኬሽን ከአንድ ሴት ጋር ይጠባበስና ይቀጣጠርላቸዋል። ኋላ ላይ ያው ፊልተሩ አለ፣ ፎቶ አለ፣ ፈታ ብላ ምናምን ጽድት ብላ ስሙዝ ፊት ነው። ኋላ ላይ በአካል ሲያገኛት ጺም ያላት ሴት። ከግሴ ለየት ያደረጋት ምንድነው? ፍንጭት የላትም እሷ። ይሄ ሜካፕ ነገር ሊታሰብበት ይገባል። እንደ ቀልድ እንዳታየው። ወጪ እያወጣ ወንድሜ 2 ሚስት እንዳታገባ።
አዎ ቢፎር ኤንድ አፍተር ባሎቻችንን በምን መልኩ መርዳት እንችላለን ለሚሉ ባለትዳር ሴቶች ነው። እሺ ባልሽን ለመርዳትና ለኪሱ ጠንካራ እንዲሆን የምትፈልጊ ከሆነ ሰርቶ ጥሮ ግሩ ያመጣን ብር አጥፊ። ደሞር አንቺ ባጠፋሽ ቁጥር እሱ ደግሞ ደሞር መኒ ለመስራት የተጨማሪ ጉልበት ይሆናልና ከዚህ በላይ ሞቲቬት ማድረግ ያለ አይመስለኝም። ሞክሩት። እኔ አንተ ተረዳሁት። አየህ አጨልለው ወጥቶ ነው ከረባቱን አይታል ወንድሜ። አንተ የገባበት ማጥ ውስጥ ሰው እንዲገባ ጤነኛ ኑሮ የምትኖር ቢሆን ኖሮ ከረባትን አስተካክለ ፈታ ብለህ የምትኖር ሰው ትመስል ነበር። አሁን የተናገርክበት ንግግር ላይ ኮመንት የሚሰጠው በድንጋይ ሆኖ ድንጋይ ብታስቀምጥ ኖሮ በድንጋይ ተወግረህ መቀመቅ ተወርዳት ነበር። ኑሮ ሎክሎክ ሆኖበታል። ሰው በአንድ እግሩ ዝልል ዝልል እያለ መከራውን ይበላል። አከራዩን ሳይ እንደ ኤሊ አንገቱ ድብቅ አድርጎ ለሩጫ ነው የሚቀድመው። አጥፊ እንደው እሺ ብሎ እንኳን ቢያጠፉ አጥፍቶ ጠፊ በሚል ሽብርተኝነት መከሰስ አለባቸው እንጂ አይዟችሁ ሞቲቬት ግዴላችሁም። የመጨረሻው ዘመን ተቃርቧል። ወንድም ወንድሙ ላይ ይነሳል የተባለው ከዚህ በላይ ምን አለ? ምን አለ? ተነሳቆ አጋፋሪ ቢያገኝማ ሆ ብለን መጣን ማለቱ አይቀርም። እናንተ ያስገባችሁት 10 ሚሊዮን ብር እኮ ለ20 ሚሊዮን ብር ላክላችሁ ዕቃ ነው። አሁን 10 ሚሊዮን ብር ይቀርባችኋል። በአስቸኳይ አስገቡልንማ። ክብሮሜ አሬ እሱን ነገር ቶ የአምሺህ ጫማ አድርጎ ይመጣል። ይሄ ማፈሪያ እንዴ! በልቻው ሰው መጦብኛል። ምን ነበር ስራ ለመጀመር ኢንተርቪውን አልፌ ደሞዙን እሱ ጋር አውራ ብለውኝ ነበር። ኦ አንተ ነህ እንዴ? ደሞዙ 5000 ብር ነው። በወር ነው ታዲያ? አይ በወር ውስጥ ለ26 ቀን በቀን ውስጥ ደግሞ ለ8 ሰዓታት እንሰራለን። አዎ 5000 ለ26 ስናካፍለው 192 ብር፣ ለ8 ሰዓት ስናካፍለው ደግሞ 24 ብር ይመጣል። ያ ማለት በቀን 92 ብር፣ በሰዓት ደግሞ 24 ብር ይከፈለኛል ማለት ነው። አንተ ስራውን ከፈለክ ጀምር፣ ካልፈለክ ኩልቅ በል። እንዳንተ የጠገበ ቢሄድ የራበው ይመጣል። እንደ ራበንና አማራጭ እንደሌለን ስለታወቀማ ነው ላባችን መቀለጃ ይሆን። ካልናከኝ አንድ ነገር ላስታውስህ፣ ድርጅት የቱንም ያህል ጥሩ ምርትና አቅርቦት ቢኖረውም ያለ ሰራተኞች ባዶ ነህ። መቼም በሮቦት አታሰራው አይደል? ትክክል። አንተና መሰሎች የ5000 ብር ጫማ አታደርጉ። ምክንያቱም የ5000 ብር ጫማ አይመጥነንም ብላችሁ ስለምታስቡ። ታዲያ አንተ ለጫማ አይመጥነኝም ያልከውን 5000 ብር እኔ ለላብህ ይመጥነሃል ማለት አይከብድም? አይከብድም። ባርኮት ሌላ አማራጭ አለ አለ? የለም ማለት በቃ የተሻለ ስራ እስክታገኝ ድረስ ያለውን ስራ። ከመቀመጥ የማይሻለው መተኛት ብቻ ነው። እሺ ተስማምቻለሁ። ከምነው ጠግበህ ከምነው እርቦ ተመለስክ? ባክህ ላቤ ከጫማ ያነሰ ዋጋ እንዳለው እያመንኩም ቢሆን ስራውን እሰራለሁ። ምክንያቱም የአፍሪካ ነው። ይሄ ልጅ የሚያቀርባቸው ነገሮች የምሬ ነው የምላችሁ። እንደው እኔ የኖርኩበትን እየሰረሰረ ሰው ይነግራል እንዴ? ባርኮቴ የምታውቀው ኬዝ አለ ከኔ ጋር እንዴ? ታሙ ብለህ እኮ መጥራቱ የቀረኩ ስሜን ነው መጥራት የቀረ። ይሄ የማይካድ እውነት ነው። አብዛኛው ድርጅቶች ላይ ጉልበት ዜሮ የሆነበት ምንም ጥቅም የማይሰጥበት የሚያወጡት ላብና የሚከፈለው ክፍያ የሚሰቀጥጥ ቀኑን ሙሉ በሸክም በመከራ ያሳለፉ ሰዎች 5000 ብር እንደው በፈጣሪ ስም 5000 ብር ምን ሊደረግ ነው? አሁን ላይ እኮ 5000 ብር ማለት እኮ እንደው 100 ብር በለው እኮ ከዜሮ ይሻል እንጂ ምንም አይጠቅምም። ያን ክፍያ የሚከፍለው ሰው ገበያ ሲወጣ አንድ ፌስታል ዕቃ አንጠልጥሎ የሚመጣባት ገንዘብ እኮ ናት። አንድ ሻት ስንት ብር ነው የሚከፍለው ግስቴ? ኑሮ እኮ ነው የሚጠጡት። እንዲህ ሲያደርግ የሁለት ሰው ደሞዝ። ቤተሰብ ደግሞ ታውቃላችሁ፣ በተለይ ልጅ ያለው ሰው አንቱ የተባሉ ሰዎች አንገታቸው የሚደፉት ለቤተሰቦቻቸው ሲሉ ነው። እና አማራጭ የላቸውም ብላችሁ ባትጫወቱባቸው መልካም ነው። ከምድር ላይ አትጠየቁም አለ ላይ ኦዲት። እንደው እንደ ፈጣሪ ቸርነት ሆነ እንጂ እንደ አንዳንድ ድርጅቶች ባለቤት ቢሆን ኖሮ ምን ተደርጎ ነው የሚኖረው? የቤት ኪራይ፣ አስቤዛ፣ ትራንስፖርት፣ የልጆች ትምህርት ቤት፣ ስንት ነገር አለ። የጤና ልብስማ እንዳታስቡት፣ እሱ አሁን ቅንጦት ነው። ኮባ ለብሰን እኮ ምን ነው የቀረን? ከዘፈንና ከዱባይ የሚቀር የለም ተብሎላቸዋል። እንግዲህ ቲክቶከር ተሆኖ እኛ ብቻ ነን የቀረነው። ወንድማችን አዶናይ በአዲስ ስራ እየመጣላችሁ ነው። በምን እንየው። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። እንዴ ጁሲ ስራ አባሪ ተባባሪ በደሌ እንዳጎደለ የገባኝ ከረፈደ እኔም ተጸጽቻለሁ። ጥፋቴ ቢያሳጣኝ አይዞህ የኔ አባት አይዞህ። ዛሬ ትላንት አይደለም። ኧረ ከነገ ወዲያ ነው። እግዚአብሔርን የበለጠ ጫው ልበል
አይ ስሜት ስጠው። የህዝብ ጨው ባታሰብ አሪፍ ነው። ስሜቱ ላይ ፎከስ ላይ እሺ በደል እዛው ዜማው እኔ ምንም አልልም። ህዝቡ እንግዲህ በጣም በሚገርም ሁኔታ በጉጉት ሲጠብቅ የነበረው ሙዚቃ በሰሞኑ ይለቀቃል ተብሎ እየታሰበ ነው። እስቲ ህብረተሰቡ በተለይ ኮሚኒታተር ኢትዮጵያ ኮሚኒታተር ምናቀው ነው ምን አሉ የሚለውን እስቲ አብረን እናንብበው። አሁን ሰሩት ጭራይ 36000 ላይክ አለው። በዚህ ተስማማላችሁ? ብለን አስፈትተን መንግስት ነው እንጂ ያሰረ እኛ ምን አደረግን? ይሄ ከባህል ይወጣል። ደሃ እንጂ ደንቆሮ አይደለንም። አላየሁትም ነበር። እውነትን ጓደኛ ያበላሻል። ከኋላውን በሶስት ሃይማኖቶች ይሁንብህ ይቅርብህ። እስር ቤት አዘፍነውት ነበር። ለዛ ነው የልብ ልብ የተሰማው። አንዳንድ ጊዜ የሻማ ትባለው የለ የዛን ሰዓት ወይ ሙዚቃ ወይ ብር ነው የምትከፍሉት። አሁን ነው ከባህል ያፈነገጠው። ከበድ ያለች ጠጠር ያለች ዳ ጆሲ ማረን ያው ነው አንድ ላይ ናቸው። አይዞ አንድ ላይ ናቸው። ጥላውን ገሰሰ አሁን ነው የሞተው። አንሞተም ጥልዬ ከቷል አልሞተም አለ። ይሄን ቢጨምርበት ቁጥሩ ነበር። እንወዳለን እባክህ ተወን፣ በመፈታተ እንድንጸጸት አታደርገን። አይ ሀበሻ ሀበሻ ወይኔ አፍ ውስጥ አትግቡ። ሰርግ ትሰራለህ? አይከልድብ እኮ ለአዶናይ ብለን ነው እንጂ ወንዝ ላይ ቢለቀቅ ደስተኛ ነኝ። እቺ አሽሙር አላት። ጆሲ ስላለ ነው ከጀርባ ደሞ ስርስ ብሎ የሚዘፍነው ነገር በኋላ ላይ እኮ ከሪትም ሲወጣ እንግዲህ ይሄንን ኮመንት ካነበበ በኋላ አዶናይ ምን ላይ ሰጥቶ ነበር? ምንድን ያለው? ምንም ነገር ማድረግ እችላለሁ፣ ሙዚቀኛ ሆናለሁ፣ ፊልም ሰሪ ሆናለሁ፣ ሞቲቬሽናል ስፒከር ሆናለሁ፣ ምንም ሆናለሁ ብሏል። እንግዲህ ምንም ሆን ትችላለህ ወንድሜ፣ አንተ ትችላለህ። ምን ላድርግ ታዲያ? ምን ልበል? ነገር ግን ቤተሰቦች በዚህ ሀሳብ የምትስማሙ ሰዎች አላችሁ? እንደኔ አልስማማም። እውነቱን ለመናገር ሁሉም ሙያ የራሱ ክህሎትና ብቃት አለው። ሙዚቀኛ ሲባል እነ ጥልዬ ሙዚቀኛ ናቸው። እነ ማዲንጎ እነ ታምራት ደስ ስንት ሙዚቀኞችን በሰማንበት አሁን ላይ ትንሽ እየከበዳችሁን ነው። እውነቱን ለመናገር ከሆነ አሁን ለሙዚቃ የምትወጡ ሁላችሁንም ማለት ሳይሆን በተወሰነ መልኩ ትንሽ ቲክቶከር ስንሆን አልበም ካላወጣን ያዙን ልቀቁ እንላለን። ጭራሽ ይሄ ህዝብ ብሎ በሰማን በተቀበለን ላይክ ባደረገ ተውት እስቲ ይኑርበት። ኧረ ተውት ይሄን ህዝብ ረንቶ። በነገራችን ላይ አዶናይን በተመለከተ በጣም የምንወደውና የምናከብረው አንጋፋ የማስታወቂያ ባለሙያ ሳምሶን ሀሳብ ሰጥቶበታል። ትንሽ ከበድ የሚል ነው። እስቲ እንስማው። አመድ አፋሽ በሆኑበት ሀገር ከየት መጡ የማንላቸው መቼ በቅለው መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ሰግጠ ደድበ ታሪክ ስራ ብለው መኪና የሚሸለሙበት ዘመን ላይ ደረስን። ኦፕስ an empty mind speaks, an empty mind makes the worst noise የሚል አባባል አለ። ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። የኛ ልጆች በትጋት ተምረው ለራሳቸውና ለሀገራቸው እንዲበቁ እናስባለን እንጂ የሰገጡትን እንዲመስሉ አንፈልግም፣ አንመክርም። ይህንን በድፍረት መናገር ተገቢም ነው፣ የዜግነት ግዴታችን ነው። እንግዲህ ስለ አዶናይ በጣም ብዙ ሰዎች ብዙ ብለዋል። ሐሳብ አንሰጥበትም፣ ምክንያቱም ዝም ብለው ጉንጭ ማልፋት ነው። ሰው የሚወደውንና የሚፈልገውን ነገር ይከተላል። የምትከተሉ ሰዎች ካላችሁ የምትወዱትንና የራሳችሁን ስኬል ተከተሉ። መሆን ያለበት ነገር ምንድነው? ነገ ላይ የት ነህ ስትባል እዚህ ነኝ ለማለት ብታፍርበት ቦታ ላይ ባትቆሙ መልካም ነው። ይሄ የኔ ወንድማዊነት ምክሬ ነው። ነገ ላይ ምን እንደሚትኮን አይታወቅም። አባት እንሆናለን፣ ሀያት እንሆናለን፣ አገር መሪ ልንሆን እንችላለን። ከዚህ በላይ በጣም ተወዳጅ ተጽዕኖ ፈጣሪ ልንሆን እንችላለን። የሆነ ሰዓት የሰራናት ትንሽዬ ፋውል ወደ ኋላ እንዳትጎትተን ቆም ብለን እናስብ። ቢ ማይንድ ስኬሌሽን ኦፍ ቶ አንድ በእንግሊዘኛ ልበለው አይደለም። ኔቨር አንተ ሰው ይቀየማል። እንደዚህ አትበል። እኔው ላይ እንደለመድከው ለከት የሌለው እንግሊዘኛህን ቱልቱላ። ወገን ከራስ ጋር ንግግር የሚባለውን ነገር ሰምታችሁ ታውቃላችሁ ወይ? ሰላም ነው። እንዴት ነህ? አለለ ሰላም። ምን እያደረክ ነው? ና ሻይ ቡና ልበል። እሺ በቃ እዚህ እንግባ።
ያርቢት ና አስተናጋጅ ለኔ ሻይ እንደገና ቡና እሺ በስኳር ወይ ሻይ ጠጣ ወይ ቡና ጠጣ ሻይ ቡና ነው ያልከኝ እንደው መካሪ ያጣን ነው ወዴት ይሄድን ነው ቢያንስ የሚመክሩ ሰዎች ቲክቶክ እንዳይጠቀሙ በእድሜ ገደብ ይደረግበት ሁሉም ተመካሪ ሆኖ መካሪ ኮልናታ ነው አረ ወገን አጠገባችሁ ያለውን ሰው ሰላም ነው እንዴት አደርክ በሉት እያየነው ቀስ በቀስ ያመለጠን እኮ ነው ለነገሩ ጋሼ ላይ መፍረድ ራሱ ይከብዳል ምክንያቱም ቢያወራ እንኳን ሰው አያወራውም እንዴ ሰው ሁሉ የራሱ ብሶት አለበት ገብቼ እንኳን የሆነ ነገር አፌ ላይ አበስል አርግ እንኳን ቢል አፉን ያዝ እንዲያደርገው የሚበላውም ጣራ ነክቷል ፈጣሪ ይመስገን በርግጥ አላሳጣንም ከመደበኛው አበላላችን ወጣ ብለን እንደድሮ መክሰስ አለ መክሰስ የሚባል ነገር ትተናል አረ ያወራን አረ ጃል ሰው አፉ ላይ ድር ያደራበት ነው እንወያይ እናውራረ እኔና ክስስ በእንደዚህ አይነት ነገር ምን ተጠቃ አይመስለኝም ምክንያቱም በደና ሰዓት ዝም ብዬ አፌን ከፍታለሁ አፌን በትይዙኝም ምንድነው የሚባለው አፉ ቢያዝ በምን ያወራል የሚባለው ወዳችኋለሁ እናንተ ባትኖሩ ማን ጋር አወራለሁ የሴቶችና የወንዶች ልዩነት በአርቲስት ሳያደምሴ አንደበት የኔማ ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወራ ስለ አንዱ ሲያወራ አትሰሚ በጣም የሚገርመኝ ነገር ነው ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ ተስተቀር ሴት ናት በጣም የሚያስደነግጠኝ በቃ የሆነ ቦታ ስትደርስ ከሌኮ አርጎላት ነው በየትኛውም ዓለም እውነት እንነጋገር የቻለ ቤተሰቡ ያደርግለታል ያልቻለ ጓደኛው የሚያውቀው ሰው ሁሉም ሰው ተደጋግፎ ነው ቤት እንኳን ፑሊኬትሽ ለመቆም ሲሚንቶ መደረግ አለበት ፑሊኬቱን ብቻውን አታረጊው እንደነሱን ሲጨርሽ ቀለሙ ከዛ ተብሎ ነው እርስ በርሳችን አለመነጣጠቅ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል እንደ ሴት ደግሞ ቦታችንን እንወቀው እንያዘው በቃ ሁሉ ነገር እኛ ጋር ነው ያለው አንቺ ያሳልፈሽ ያልሰጠሽውን ነገር እዚህ ያሉት ወንዶቻችን ሁሉ ሴት ያሳደገችው ነው የሴት ልጅ ያልሆነ የለም ሁሉም የመጡት ወንዶችም እኛ ወልደን ያሳደግናቸው ናቸው የኛ ጓደኞች የኛ ወንድሞች ናቸው እንደ ቤተሰብም እንደ ሌላኛው የጾታ አጋርም እርስ በርሳችን ስንደጋገፍ ቢታይ መንገድ መዘጋጋቱ ቢቆም ሀሜቱ ቢቆም እሱ ብቻውን ይበቃሻል ከሆነ ሰው ስራ ሊሰጥሽ ብልሽ እሷ እንኳን ትቅርብ መባሉ አንቺን ከሆነ ቦታ ያስቀረሽ አንቺን አንገትሽ እንድትደፊ ከሚያስደርጉሽ ከአምሮሽ ስትጎይ ሰው ይጎላል አምሮሽ ይጎደል ልክ ዛሬ ሆነ ነገር ይሆንሽ ሲመስልሽ ልክም ብትሆኚ ሰው ፊት ስታወሪ ነርቨስ ነሽ ወይ ስትቀመጪ ስሜታዊ ትሆኛለሽ እና እንደ ሴቶች መደጋገፍ ቦታ ለመነጣጠቅ ብንችል እኔ ከራሴ ጀምሮ ያለውኝ ማረግ የምችለው የራሴ ነው ምንም ነገር ሲወራ አጋዥ አልሆንም ልክ የሆነ ወሬ ላይ ሲሆን ማረግ የሚገባኝን መስጠት የሚገባኝን እድል በመስጠት ሁላችንም እርስ በርስ ብንደጋገፍላለን ወይኔ እናት ወይ ፍናንና አንቺ ነበራችሁ ፍናንም ማግበታለች እማ ምከረው እምቢ ካለ በሰዓት አስመከረው ተብሎ ቢቀየር ይሻላል እውነት ሴቶች እንደዚህ ናችሁን ይሄ ነገር ሁላችሁም ጋር ያለ ነገር ነውን ከንግግሯ ደግሞ ጉድፈትና ጉድፍ አላገኛችሁምን በሉኛ የሆነ ነገር 5% የሚሆኑ በእስር ቤት ያሉ ወጣቶች አባት ከሌለበት ቤት የሚወጡ ናቸው ይባላል 71% ከሃይ ስኩል ያቋረጡ ወጣቶች ብዙ ጊዜ አባት የሌላቸው ወይም ከአባታቸው ጋር ጥሩ ግንኙነት ያልነበራቸው ልጆች ናቸው ይባላል አባት በሌለበት ቤት ያደጉ ወንድ ልጆች ከሌሎች ሰዎች 4 እጥፍ ድሃ የመሆን ወይም በድህነት የመኖር እድል አላቸው አባት በሌለበት ያደጉ ሴት ልጆች ሳይቀር ከሌሎች ሴቶች በ7 እጥፍ በልጅነታቸው ወይም ቲኔጀር እድሜያቸው ላይ የማርገዝ ወይም ያልተፈለገ እርግዝና ውስጥ የመግባት እድል አላቸው አባት የሌለበት ቤት ውስጥ የሚያድጉ ልጆች በጣም ያዘንኩበት ጥናት ነው ከሰማሁ በኋላ ያው ግልጽ እኮ ነው አባት ዲሲፕሊነሪ ነው ዲሲፕሊን ማድረግ ራሱ አባት ነው ለልጆቹ ያስፈልጋል ግን ያልገባኝ ይሄን ጥናት እያቀረባችሁ ያላችሁት አባት እናት ያሳደገችው ልጅ ጋር ወጥ ነው እና ሚሊዮን ኤክስፕሌን ለማድረግ ነውና የሴዶን አባት ነው ወተት ሊገዛ የት ሄደ አባት ለምን አይመጣ ለምን ልጆቹን በዲሲፕሊን አባት መከታ ሆኖ ለምን ያሳድግ እኔ እኮ የሚገርመኝ ታማሚ ልጇን ጥሎባት የሄደው አባት ያለ ልጆቹን በረሃብ በትኖ የሄደው ሌላ ሚስት ሌላ ሴት ወዶ
ልጆቹን በቤተሰቡን በትኖ የሄደው አባት እያለ ባለጌም ይሁን ደናም ይሁን ጠማማም ይሁን ቁጭ ብላ ያሳደገችው እናት እያለች እናት ያሳደገችው ልጅ እንዲህ ነው አባት ያላሳደገው እስር ቤት ነው የሚገኘው። ልጁ እስር ቤት እንዳይገኝ ቁጭ ያሳደገ ያባዬ እንደምዬ ነው ምንድነው አህያውን ፈርቶ ዳውልዶናል። መሰራት ያለበት አሁን ይሄ ልጆቹን እየበተነ የሚሄደው አባት ላይ ነው እንጂ እንደምንም ብላ ውጪ እንደወንድ ቤት እንደናት ሆና ድንጋይ ተሸከመ ያሳደገች እናት ላይ አይደለም ይሄንን ጥናታችሁን የምታቀርቡት። ስሩ ወንዶቹ ላይ ልጆቻቸው እንዳይከዱ። ጉድ እኮ ትክክል እኔ ያስማማኛል። በሰሞኑ እንግዲህ ይሄ አጀንዳ በጣም አከራካሪ ነበረ። በባለፈው በትንሹ አካውንታችን አንድ ቪዲዮ አጋርተናችሁ ነበር። እሱ ምንድነው አባት የሌለበት ቤት ጋጥ ወጥነት ይበዛል ብላ አንድ እህታችን አጋርታ ነበረ። ነገር ግን እሷ ያለችበት መንገድ የተለየ ነው፣ ሰው የተረዳበት መንገድ የተለየ ነው። የሷን ምላሽ አይተን ጉዳዩን ጀነራላይዝ እናደርጋለን። እናት የምታሳድገው ልጅ ጋጥ ወጥ ነው አላልኩም። የሴት ልጅ አላልኩም። የሴት ልጅ እንዳይባሉ እናቶች የማይገባን የአባትነት ሚና ሲወጡ ነበር። የማ ፎልት ነው? የአባት ፎልት ነው። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኚ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥይ። ግን ማለት በጣም ብዙ ጤና የጎደለው ሰው ነው ማለት ነው እኔ ዙሪያ ያለ። ለምንድነው እነሱ ዲስአፖይንትድ ያሉት? ለምንድነው እነሱ የገባቸው? ምክንያቱም ኮንቴክስቱን ይረዱታል። አምናስተኛውን ቁስል ላለበት ሰው ችግር ላለበት ሰው አይ ምንም አታመጣም እያልኩኝ አይደለም። ተረዳው ገብታ ይኸው እያልኩኝ አይደለም። ግን what I said is አባት ስለሌላችሁ አባት ስላልነበረ ጋጥ ወጥ ነን አላልኩም። እንግዲህ እህታችን ከዚህ ቀደም ያለችውን ነገር ማብራሪያ ሰጣበታለች። እኛ ስናጠቃልለው አብዛኞች እናቶች አባትም ሆነው እናትም ሆኖ ሲያሳድጉ መከራቸውን በልቶ ነው። ሎዱም መከራውም የሚበዛው እነሱ ላይ ነው። ግስቴ በዚህ በኩል ማልበስና ማብላቱ ማስተማሩ አለ። አባት እንደ አባት መቆንጠጥ አለበት፣ መኖር አለበት። አንዳንድ አባቶች ያስወልዱና ወይ ሌላ ሚስት ያገባሉ ወይ ደግሞ ትተው ይጠፋሉ። የምታጠኑም ሰዎች ስታጠኑ አንድ ላይ አጥኑ እና ያለን እኮ ሴት ልጅ ያሳደገችው ፓይለት ሆኖ እናቱን ሲያቀባረር ባለሀብት ሆኖ ወንድም ማሳደገ ሴትም ማሳደገ ያው አንዳንድ ጊዜ ክፍተት መፈጠሩ አይቀርም። አሊያም ደግሞ ቀድመን ሐሳብ የምንሰጥ ሰዎች የተናገሩትን ሙሉውን በማየት ሐሳብ ብንሰጥ መልካም ነው። ምክንያቱም ምን አለ መሰላችሁ በእኔ በኩል 9 በእናንተ በኩል 6 ነው አይደል? ጊዜ በእኔ በኩል መታችሁ ካላያችሁት አስቸጋሪ ነው። አረ ወይኔ አቤት አገላለሎሪት ትችላለህ። በስማ ላይክ አይገባኝ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ወንድማችን ጆን ዳንኤል እንግዲህ ከ1 ዓመት ከ4 ወር እስር በኋላ ተፈቶ በይፋ የኢትዮጵያ አየር መንገድን ይቅርታ ጠይቋል። እንግዲህ ይቅርታ መጠየቅ ብልህነት ነው፣ ትልቅነትም ጭምር ነው። አለመሳሳት ከዚህ በኋላ ደግሞ ሞር ብልህነት ነው። ጆን በምን እንደታሰረ ለእናንተ መናገር ለቀባሪው ማርዳት ስለሆነ ነው ደግሜ ማላነሳው። ወንድማችን እንኳን ወደ ቤተሰብ ተቀላቀልክ፣ እንኳን ለቤት አበቃ። አሪፍ ነገር ይዘህ ትመጣለህ ብለን እናስባለን። ይመች። አሁን ላይ በማረሚያ ቤት የምትገኙ ወንድም እህቶቻችንም ከቤተሰቦቻችሁ ጋር የምትቀላቀሉበትን ጊዜ ቅርብ ያደርጋላችሁ በማለት ልባዊ ምኞታችንን እንገልጻለን። እኔና ገሴ እንዲሁም ቤተሰቦቻችን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። የሳቅና የጨዋታ ቤት ነው፣ ዘና ፈታ ትሉበታላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ፍቅራችሁን ግለጹልን። የደውል ምልክቷን ተጫኑ፣ ግዴታ ነው። ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ ክፍት ነው በሩ፣ አናግሩን። እንወዳችኋለን። ቴንክ ዩ